የማልደን ነበር ቆይ የማልደን ነበር የሄኖክና የቶማስ የቶሚና የሄኒ ቤታይ ስንት አመታችሁ? 10 ስንት 28 አመታቸው ነው። 27 ነው። 27 ቤታ አንቺ ግን ያለ እድሜ ነው ያረጀሁት። ወይኔ ቤታ መስሎኝ ነበር። አንቺ ስንት አመትሽ ነው ቤታ? እኮ 24 ምናምን ነበር። እስቲ እግዚአብሔር በይ ስንት አመትሽ ነው አንቺ? አቆይ እናንተ 25 አመትሽ ነው እንዴ? 25 አመት አላልኩኝም እኔ ታላቃቸው ይመስለኝ ነበር። እነሱ 25 ይመስሉኝ ነበር ነው ያልኩት እኮ። ታዲያ እነሱ 27 ሆኖ አንቺ ስንት ነሽ? አንቺ ስንት አመትሽ ነው? ቤታዬ 23 ምናምን ስንት አመትሽ ነው? ኧረ 23 አይደለችም እንዴ? 30 ትገባለች። የኔን እድሜ ሄዱና ጻፉላቸው ያውቃሉ። እንግዲህ ክፉ ካልጻፉ የኔን እድሜ ያውቃሉ። አይ 30 ቤት ቤታዬ በስመ አብ አባቴ ሙት አይደለሁም 30 ኧረ አይደለሽም ቤታ እውነት 29 አይደለሁም ነው አይደለሁም አባቴ 28 26 አይደለም ያውቁታል እዚህ ውስጥ ያሉት ያውቁታል። ልደቴን እግዚአብሔር በይ ኦይ ከ25 በታች ነሽ? ከ25 በታች ነሽ? በላይ ነሽ? ነገር ነሽ? በላይ ከ25 በላይ በቃ 26 ነሽ አንቺ 27 ነሻ እንዳለ 26 ይያል ግን 26 እኮ 29 አይደለም 27 አንተ ታላቁ ነው ነገር ለምን እንለያለን? እነሱ ጋር እስቲ ቆይ አንዴ ቆይ ጌታ ምስክሬ ነው። ኧረ ቆይ አንዴ ማይበት በእውነት እንዴ ምን ነው አንተ? ቆይ 30 እስኪ አንቺ በእውነት አይደለም ማይበት ማልና 30 አመትሽ ነው የምመስኝ በለኝ እንዴ አንቺ ቆይ እኔ የዛሬ 4 አመት አባክሽ አልነበር እንዴ? ማን የማውቅ ነበር የዛሬ 4 አመት እድሜን የተባልኩት። እስኪ ነው 30 ነው ፌንት እንዳታሰራኝ 30 ምናምን ትመስኛለሽ በለኝ። እሺ ግሪሽና ትፈሹ እንደሱ አዎ ማርያም አይ 30 ማኮነችማ እንደዚህ መክፈት ማውቃ አቅም ያኖራት መሰለኝ። ኧረ ሞዶ አባቴን እንሳኝ እኔ 30 አልገባሁም። ኧረ እባክህ ለምንድን ነው የማይኖራት? እግዚአብሔር አንተ ወይኔ ግን ይሄንን አነጋገሬን ግን መቀነስ አለብኝ። አይ ቲንክ የምንቀለቀለው ይሁን አላውቅም ወይ እንዴ። ኧረ እባካችሁ ተውኝ እናንተ ሰው በቃ 40 ነኝ ተውኝ፣ አታጨናንቁኝ። እንጫወት ማንም ሴት ልጅ እኮ እድሜ አይጠየቅም ስታፍታ። አዎ ቴንክ ዩ እንዲህ ብለህ ያዝልኝ። እዚህ ፋራ ናችሁ ቤታ ሶሻል ሚዲያ ይገርማል፣ ይደንቃል እኮ ተቀላቀሉ ፍራይዴዎች እና ነን ይሄ ሊተኛ ነው እንትን አይ ወይኔ ይፈሳም ወጣ ይመጣል ምኑ ተነክቶ ነው የወጣው? ለሶስት ግጠሚ ምን ሆንክ? ስታክ እያደረጋችሁብኝ እኮ ነው። እኔንም ሆድ ብሶ መስሎ እሺ በሉ ልጫወት። ለሶስት ንቅጠማት እንዴ? ኧረ እኔ የለኝም ሰው እንኳን ለሁለት በቻልኩ አጫውተኝ። ተቀበሉ እንጂ ምን እኔና ፍሬዲ እሺ ጋይስ ታብ ስክሪን ሌትስ ጎ ጋይስ አይታው ለኔመጣው ጋላራቸው ግጥም መብራል በሉ ታብታብ አድርጉ። ደሌና ከሞን ጋይስ እንዳትመጣ ነው ቤት። እሺ ቤታዩ ኤቭሪባዲ ሰማይ ነው ማዳት መጀመሪያ ነው ያልኩኝ። ያቺ ፎዚ ያማታት እንዴ? እኔ አላውቃትም። እኔ አትጥሪብኝ ስሟን እኔ ምንም ማለት ስማ መጣችና ማለት ነው መቼ ነው ለናሆምዬ 500 ሺህ ብሩን እኔ ልሰጠው ነበር፣ እሱ ግን አልፈለገም ተደረደረ። ምን አገባኝ? ኧረ እባክሽ ስጪው በያት። ምንድነው የምትደረደረው? እስቲ ትስጠኝ። ኧረ እሷ ስጪው ሌላ ነገርም ትሰጣለች። እንኳን 500 ሺህ እግሯንም ትሰጣለች። እንትን በሉ ታብታብ አድርጉ። ቤታዩ አንድ ነገር ጠይቅሽ ነው። ናሆም ግን ምንድነው አንቺ እጠይቅሻለሁ ብዬ አስታወስኩት። ስማ ባለፈው የላይቭ ሪከርድ እያየው ነጭ ቀሚስ አድርገሻል፣ ነጠብጣብ ቀሚስ ያለው እዛ
እንጂ አረግሽው በቆምሽበት ምን እሺ ነው? የእነሱም ጥያቄ ነው፣ አንተ ብቻ አይደለም። ምንድነው? እንደዚህ ነው እንዴ? ምር ነው ያበደ እኮ ነው። ኦረ በጉድ እናንተ ልጆች አይደላችሁ እንዴ? ለምን የማይሆን ነገር ጥቁር ቀሚስ አርጋ ጥቁር ደግሞ አርጋ ማለት ነው። ስደንስ አይታታል እንዲህ ብላ እንዲህ ስትላ ናሚ ይችላል። አንተ ትችላለሽ ደግሞ ይሄ መነጽር ቁጭ ማንን አስመስሎሻል? ስም እንዳጠራ አውቃለሁ። የምጠራው ያችን ሴትዮ እንዳጠራ ማታ ማታ ብቻ በምን አወቅሻት? ማታ ማታ ብቻ በምን አወቅሻት? ኧረ ማን ሌላ ነገር ዮናታን ምናምን ከሊፋ መሰለኝ። ኧረ ያለቃት ጆኒ ሲስ ነው የማውቀው። ማነች ከሊፋ? ከሊፋ ህንፃ ነው። ከሊፋ ህንፃ ነው የማውቀው። ወይኔ አምላኬ የመረች እንዴ? ደብል የምንጫወተው እኔ ጊፍተር መሰለችኝ። ኧረ የመረች እያሉኝ ነው እዚህ። ሂዱበት ጋይስ፣ 5000 እንግባ፣ 5000 እንግባ፣ 5000 ናሆም ጋይስ ለምን እንደሆነ አላውቅም። ናሆም በማይክ 5000 እንዳይዘጋበት በፒን ጀምረው አይኮን ስታር እና ሲለኝ ነው እንትናን ነው እኮ የሚለው ከሊፋር ምናምን። እኔ ደግሞ አላውቃትም። እኔ አላውቃትም። ኧረ እንደዛ ይባል ነገር አለ። ምን ሳረጋ ያለው እኔ እንደዛ አይነት ነገር በስማሙ ደምፍስ ቅዱስ ታል ለቀት አፍታፍ አድርጋለች። ምን አባቴ ላድርግ ታዲያ? ደጋግሞ ይጽፍብኛል። አዎ ዳይመንድ የሚለው ዘፈን ላይ እግሯ ምናምን ዞር ላይ ምናምን እስቲ እሱ እንደነሽ ይል አዘዛት ታውቃለህ? አዘዛት። ኧረ ሌላ ሁለት አሉ። በረከትዬ እንዴ ስሚ እነ ፍሬንድ ያገርሽ ቅጥፍጥፍ አድርጎ ነው ይበሉሽ። መረጠንሽ ብቻ ነው የሚቀረው። ማን ግላብ ሰጣት? 7 ናቸው። እኔ ራሴ አልፈቅድልሽም። ጁዲ ግላብ አለሽ ሜሪ ግላብ እግዚአብሔርን በይ ስሚ ግን ስንት ዓመት የሚሸኙኝ እዛ ብመጣ ከባድ ነው ግን እመጣለሁ። በጣም ኖርማል ነገር ነው። እንጃ ከመንግስት ጋር ከተነጋገርሽ በስተቀር ምንም ችግር የለውም። 3-6 ዓመታቶች ተነጋግሬያለሁ። እሱን ካልቆጠረብኝ እመጣለሁ። እሱን እንግዲህ በጣም ያበደ ሆኗል። ባይዘው ኢትዮጵያ ባለፈ ታሪክ ይወቀሳል። በጣም አሪፍ ነው እንዴ! አሁን ለምሳሌ ሄረን ነው የምልሽ ዜድ ራሱ ማለት ነው ዱባይ ነው የመሰለው ኢትዮጵያ። ሌላ ጉዳይ ነው። በተለይ የቦሌ መንገድ ነው የፒያሳ መንገድ የቤተ መንግስት ሳሎን ቤት አታውቂውም። ሲጀመር እኔ እንኳን እየኖርኩበት አላውቅም። ካሳንቺስ ነው አታውቂውም። እግዚአብሔር ነው እኔ ባለፈው ግራ